አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ አለሁላችሁ። እናንተስ እንዴት ናችሁ? ሁሉ ሰላም? እኔ አለሁ አልሐምዱሊላህ። እንኳን በሰላም ወደ ዩቲዩብ ቻናሌ በደህና መጣችሁ እላችኋለሁኝ። ሲቀጥል አንዳንድ ነገሮችን ለማስታወስ ነው፣ ስለ ዩቲዩብ በምንሰራበት ሰዓት ማለት ነው። አብዛኛዎቻችን ሰዎች ዩቲዩብን እንከፍታለን እንሰራለን እንጂ እንዴት እንደው አሰራር ወይንም እንዴት እንደምንሰራ እንዴት ቪዲዮ እንደምንጭን ሁሉ ነገር አናውቀውም። በእርግጥ እኔ ከእናንተ የተሻለ እውቀት ኑሮኝ አይደለም፣ ግን ምንድነው ዩቲዩብ በምንሰራበት ሰዓት አብዛኛዎቹ ሰዎች የምንጭለው ዩቲዩብ ላይ የሰው ቪዲዮ ነው። ከቲክቶክ ላይ ዋተር ፌል ያለውን ቪዲዮ እያመጣን ከቲክቶክ ላይ በዋተር ማርክ እንደዛ የተዋቡ ቪዲዮዎችን ነው የምንለቀው። አብዛኛዎቻችን ሌት ከቀን እንለፋለን፣ እንቅልፋችንን አጥተን እንደማመራለን። ሰዓት ግን እየቆጠረ ሊሆን ይችላል፣ ግን መጨረሻ ላይ ችግር ይፈጥራል። ገባችሁ? ለምን እንደው ታውቃላችሁ? አብዛኞቻችን የሰው ቪዲዮ ከምንለቅ የራሳችንን ጥረት ምግብ የምንሰራ ሰዎች ከሆነ ምግብ እየሰራን የራሳችንን ምግብ እየሰራን ምግብ የምንሰራ ካለን ጽዳት ካለን ደግሞ የሰው ቤትና ልጅና ድምጻችን እንዳናስገባ አድርገን ጽዳት እየሰራን ከሆነ ቭሎግ መስራት እንዴ በቃ እንደዚህ እያደረግን በዛ ላይ ደግሞ ጉዞ ላይ ያለ ሰው ከሆነ ስለ ጉዞ እንደዚህ አይነት ቪዲዮዎችን እየሰራን ዩቲዩብ ላይ የራሳችን ድምጻችን ወይም ምስላችን እኔ አሁን የምትፈሩ ነገር ከሆናችሁ እንደኔ ማክስ ለብሳችሁ መግባት ትችላላችሁ። እኔ አሁን በማክስ ገባለሁ። ያን ያክል እንትን አይደለም፣ ድፍረቱ ኑሮኝ አይደለም ዩቲዩብ ላይ እንደዚህ ወጥቼ ለመስራት። ግን ግዴታ ዩቲዩብ ደግሞ በተለይ ላይቭ ላይ በምትገቡበት ሰዓት በቃ ምስላችሁን ካላዩ ሰዎች አይመጡላችሁም። እኔ ልንገራችሁ፣ አብዛኞቻችሁ ማለት ነው። አብዛኞቻችሁ እህቶቼ ማሻአላ ተባረክ ረህማ በኒቃም ይገባሉ። ጽድት ብለው በቃ ጽድት ያለ ቪዲዮ ሰርተው ቫይራል ወጥተው እስኪያውም ሞን ይሆኑ ስንቶቻችን አሉ፣ በጣም ብዙ እህቶቻችን አሉ። ስለዚህ እኛ እየለፋን እየጣርን ከሆነ አብዛኞቻችን ሰዎች ለምንድን ነው የሰው ቪዲዮ የምንለቀው? ወይንም የሰው ቪዲዮ የምንለቅ ከሆነ ሪያክሽን ቪዲዮ እየሰራችሁ ልቀቁ። ሰዎች ዝም ብላችሁ አትልቀቁ። ከቲክቶክ ላይ ያነሳችሁ የማን ነው በቃ እንዴ ለእነሱ እኮ ነው የምታሳድጉት፣ ታውቁታላችሁ። ግን ለምሳሌ አብዛኞቻችን ቤተሰቦቻችን ዛሬ ገብቼ ሳያችሁ የቴዲ ዘፈን ነው እንግዲህ ዘፈን አፍቃሪዎች ማለት ነው። የቴዲን ዘፈን ነው ጠቅላላ እያነሳችሁ አዲሱን አልበም እንዳለ በየቤታችሁ የለጠፋችሁት። ቴዲ ምንም አይጎዳም፣ ለእናንተ ግን ኮፒራይት እየላከባችሁም ሊሆን ይችላል። ባይሆንም ግን መጨረሻ ላይ ምን አይነት አደጋ እንደሚያስከትልባችሁ አላውቅም። በጣም ተለፋላችሁ። የሆነች ጓደኛ የነበረች ምን እንደሆነ ልንገራችሁ ማለት ነው። እያወራችኝ ነው፣ ላይቭ ላይ ነው እያወራችኝና ገጠመኛው ልንገራችሁ። እንደዚህ ዩቲዩብ እየሰራች በጣም ትለፋለች። የሰው ቪዲዮ እያነሳች ነው የምትጭነው። የሰው ቪዲዮ እያነሳች ስትጭን ኑራ ኮፒራይት አልሰጣትም። የሚገርምችሁ ነገር ማለት ነው ኮፒራይት አልሰጣትም ነበረ። ኮፒራይት ካልሰጠኝ እያለ ቀጥላ እየሰራች ባለችበት ሰዓት ምን እንደሆነ ልንገራችሁ። መጨረሻ ላይ 3800 ሰዓት እንደቆጠረላት አስቡ እንግዲህ 3800 ሰዓት 4000 ሊሞላ እኮ ስንት እንደቀራ ማለት ነው 200 ሰዓት ብቻ እንደቀራ ማለት ነው። 3800 ሰዓት ቆጥሮላትና ሰብስክራይብ ወደ 10000 ገብቶ ምን አደረጋት? አንስቶ ከ3800 ወደ 2000 አወረደ ሰዓቱ ማለት ነው። የሰው ቪዲዮ እንዳለ እርሱ በራሱ አጠፋባት። የሰው ቪዲዮ የራሷን ብቻ እስከምጠች ሲቀር ከዛ ተናደደ፣ ተስፋ አልቆረጠችም። እንደገና ሁለተኛ ያንን ነገር አሻሽላ እንደገና እየሰራች ከእንደገና እኔ ጋር ብላ ስትጀምር አየዋት። ገባችሁ? ስለዚህ አብዛኞቻችን ሰዎች እስኪ የሰው ቪዲዮ አንልቀቅ። እሺ ብዙዎቻችን ቁርአን መልቀቅ እንወዳለን። ሙዚቃ አፍቃሪዎች ደግሞ ሙዚቃ መልቀቅ ተወደላችሁ። ግን ምን እንደው ታውቃላችሁ? በጣም አደጋ አለው። ቁርአን ከሆነ በግላችሁ መስማት እንችላለን፣ ወይንም የምንችል ከሆነ አቅም ያለው ሰው ለምሳሌ አሁን ቁርአን የምችል ከሆነ ቁርአን ከፍቼ ላይቭ ላይ ኮንኩኝ ራሱ ቁርአን እየቀራሁኝ በራሴ ድምጽ ከሆነ ችግር የለውም። ይሄ ያበረታታል። እንደውም ወይንም ቁርአን እየሰማችሁ በጣም መሳጭ ከሆነ አሜዚንግ የሆነ ነገር ከሆነ ደግሞ ምን ታደርጋላችሁ? ቁርአኑን በጎን ቪዲዮን ታስቀምጡና እናንተ ደግሞ የሪያክሽን ቪዲዮ በጎን እየሰራችሁ ልቀቁ። እኔ በእርግጠኝነት ከእናንተ የተሻለ እውቀት ኑሮኝ አይደለም፣ ግን አብዛኞቻችን በጣም የምንሳሳተው እዚህ ቦታ ላይ ነው። እንዴ ለምን እንለፋለን? ደምሩኝ አትደምሩኝ እስኪ እንቅልፋችን አተናል እንዴ ሌት ከቀን እንትን የምንለው በጣም አደጋ ላይ ነው ያለነው። እኔ በጣም ብዙ ሰው እያየሁ ነው ወላሂ፣ በዛሬው ቤት ራሱ ማለት ነው። ትደማመራላችሁ ደግሞ አንዳንዶቻችሁ ትደማመራላችሁ። ከዛ ኢሚዲያትሊ ወዲያው መልሽ ለምን ትባባላላችሁ? በቃ እንዴ ዛሬ ተደምረሽ እኮ ዛሬ ተመለሰችልሽ እኮ ያንቺም የሷም ሁለታችሁንም የሚነሳው ይሄን ታውቃላችሁ። ተነሳብኝ ነው አብዛኛው የሚነሳባችሁ። ምንድነው ዛሬ እኔ ደመርኩሻ
24 ሰዓት ሳይሞላው ዛሬ ትመልሽልኛለሽ። ደግሞ ሲመልሱ ምን ያደርጋሉ? ወላሂ አንዳንድ ሰዎች በጣም አላህ የማይፈሩ ሰዎች አሉ። አንዷ የዋ ሂዳ የእሷን ቪዲዮ ሙሉ ቪዲዮ አይታ 3 ደቂቃ 4 ደቂቃ ቪዲዮዋን አይታ ኮሜንት አድርጋ ኖቲፊኬሽን አብርታ ትመጣለች። አንዷ ብስል ደግሞ ሂዳ የእሷን ቪዲዮ ሳታይ ሰብስክራይብ ተጭና ጀመርኩሽ በርች ብላ ትሄዳለች። እንዴ በርች የሚባለው ነገር ለምን ሰባራለ? እንዴ በርች የሚባለው ነገር አይባልም። ያ ቪዲዮ የማይጠቅማችሁ ከሆነ ወይም የሆነ ደካማ ጎን ካለባቸው አስተያየት ጽፋችሁ ምግብ የሚሰሩ ሰዎች አሉ። ለምሳሌ ምግብ ሲሰሩ ከቅመሙም ከምንም ከተሳሳቱ እዚህ ቦታ ላይ አስተካክሊ እህቴ በደንብ አስተካክሊ ተብሎ እንትን ይባላል። ገባችሁ? አስተያየት ይሰጣል። ከዛ ደግሞ ጽዳት የሚሰራ ከሆነ እንዲዘው ስለ ጽዳትም ስለ ምግብ ከሆነ እንዲዘው ስለ ዩቲዩብም ከሆነ ደግሞ የምታውቁም ማጋራት እንደዚህ እያደረጋችሁ ነው እንጂ በተለይ ደግሞ ትደማመራላችሁ። ዛሬውኑ መልሽ ታያታለሽ መልሽ ብለሽ ኮሜንት ላይ ከጻፍሽ ደግሞ ሁለታችሁም ሰው ይነሳል። ምን ዋጋ አለው እንዴ? 500 ገብተው እኔ ለራሴ እኔ ወደ እስካሁን ድረስ እደምራለሁ። ሰው የምደምረው ግን ቪዲዮዋቸውን ቢያንስ እኔ ብዙ ረዥም ቪዲዮ ላይ አይመቸኝም ሰዓት ስለሌለኝ ማለት ነው። ስንት ደቂቃ ያለው መሰላችሁ? 2 ደቂቃ ከ20 ሰከንድ 2 ደቂቃ ከ10 ሰከንድ ምናምን አይና የዚህን ያክል ካየሁኝ ማለት ነው በቂ ነው። ምክንያቱም ሰብስክራይብ አድርጌ ኖቲፊኬሽን አብርቼ እወጣለሁ። ደመርኩሽ ብለሽ ስትያት ነገ መታያችልኝ ያችን ኖቲፊኬሽን ጫን ብላ ትወጣለች። እኔ የሚገርማችሁ ነገር ቤተሰቦችም ዛሬ ከደመሩ በ24 ሰዓት ውስጥ ነው የምመልስላችሁ ነገ ማለት ነው። ዛሬ ቶሎ ብዬ አልመለስም የፈለገ ማውቃት እንኳን ብቁ ማለት ነው። ግን ነገ ስገባ ትላንት የደመረች ይልይ የለችም ኮሜንቷ የለም ይነሳል በራሱ ጊዜ ማለት ነው። እና ዩቲዩብ አልጎሪዝም እንደሌላው አይደለም፣ እንደ ቲክቶክ አይደለም፣ ፎሎ አድርገን እንደምናልፈው ነገር አይደለም። ዩቲዩብ በደንብ ሁሉን ነገር ያውቃል። የምናወራውን ስለምንሰራው ነገር እንዴ ደግሞ አብዛኞቻችን ቪዲዮ በምንጭንበት ሰዓት አስተካክሉ። ብዙዎቻችሁ ኮሜንት ቦታቸው የተዘጋ ነው። ለምንድን ነው እንዴ? የህፃናት ቦታ ላይ አታድርጉት። ኦዲየንስ ላይ እየመረጣችሁ አስተካክሉ። ዩቲዩብን ስትሰሩ አስተካክሉ ቪዲዮ ከመጫናችሁ በፊት። አንዳንዶቹ ደግሞ ላይቭ ትሰራላችሁ። ለምሳሌ ዛሬ ከአንዷ ጓደኛ ያየሁት አለኝ በውስጥ ነግራታለሁ ብዬ አልነገርኳትም ገና ሁኜ ማለት ነው። ላይቭ ላይ ጀምራለች። ላይቭ እየሰራች ነው ዛሬ ላይቭ። ትናንትናም ላይቭ ነበረች። ቤቷ ስገባ ግን 0 ነው። ለምን? ላይቭን ከጨረሰኝ በኋላ ፕራይቬት አታድርጉት። ላይቭን እስከምጨርሱ ድረስ ሲሆን እንጂ ሲጀመር ላይቭ ፐብሊክ ነው መሆን ያለበት። ከወጣችሁ በኋላ ከላይቭ ከዛ ከላይ የነጥብጣቧ ምልክት ነክታችሁ ፕራይቬት ኤዲት የሚለውን ነክታችሁ ፕራይቬቱን አስተካክላላችሁ ወደ ፐብሊክ ቀይራችሁ ልቀቁት። ከዛ ምናልባት የእናንተን የሚያጫውትላችሁ ፕሌሊስት ከታሰረ የሚያጫውትላችሁ ዘመድ፣ ቤተሰብ፣ ጎረቤት ካለ ያንን ላይቭ ቢያጫውቱላችሁ ሰዓት ይቆጥርላችኋል። ገባችሁ? እና ሰዓት ደግሞ እንዴት ነው የሚቆጠረው ምናምን ብላችሁ ዛሬ ጠይቃችሁኛል። የት ነው የማገኘው ምናምን ሰዓት ዩቲዩብ ስቱዲዮ ውስጥ የምታገኙት። ለምንድን ዩቲዩብ ስቱዲዮ የሌለው መቼም አይኖርም። የሌለው ሊኖር ይችላል። አዲስ ጀማሪ ከሆናችሁ ዩቲዩብ አውርዳችሁ ስትጠቀሙ ዩቲዩብ ስቱዲዮ ግዴታ ነው። እሺ ዩቲዩብ ስቱዲዮ ውስጥ ገብታችሁ ሰዓታችሁ ማየት ትችላላችሁ። ሰብስክራይባችሁ ማየት ትችላላችሁ። ማን እንደደመራችሁ ማየት ትችላላችሁ። ማን ኮሜንት እንደሰጣችሁ እዛ ቦታ ላይ ብዙ ነገር ትማሩበታላችሁ ዩቲዩብ ስቱዲዮ ውስጥ ማለት ነው። ግን አልሆነ ቦታ ውስጥ ነክታችሁ ደግሞ እንዳታበላሹት። አብዛኛዎቻችን ሰዎች ዝም ብለን አሁን አንዳንዶቹ 5000 ሰብስክራይብ ይዛ ዩቲዩብ ስቱዲዮ የት ነው ያለች ልጅ የሚገርማችሁ ማለት ነው። 5000 ሰብስክራይብ ይዛ ዩቲዩብ ስቱዲዮ የት ጋ ነው? እንዴት ነው ሰዓት የሚቆጥረው? በእርግጠኝነት ልጅቱ እየሰራችበት አይደለም። ምክንያቱም የጫነችው ሁሉም ቪዲዮ የማን ነው? የኮፒ ነው። ኮፒ ቪዲዮ ይሁን እንጂ ጨርሶ ምንድነው ቫይራል የወጣ ቪዲዮ ነው። ግን ያ ቫይራል የወጣው ዩቲዩብ ለተጠቃሚው ለሚያዩ ሰው እንጂ ቫይራል የሚወጣው ለልጅቱ ምን ጥቅም የለውም። ምክንያቱም የሰው ቪዲዮ እያነሳች ነው። የሰው ቪዲዮ የምታነሱ ከሆነ እባካችሁን እኔ ከእናንተ የተሻለ እውቀት ኖሮኝ አይደለም። የሰው ቪዲዮ የምትጭኑ ሰዎች ከሆናችሁ ሪያክሽን ቪዲዮ እየሰራችሁ ከቲክቶክ ላይ ያለ ዋተርማርክ እያወረዳችሁ ከዩቲዩብ ላይ እንደዛው እያደረጋችሁ እያያችሁ ደግሞ ኮፒ የሌለውን እንደዚህ አይነት ቪዲዮዎችን እየሰራችሁ ብትለቁ የተሻለ ነገር ነው ማለት ነው። ስለዚህ አይዟችሁ፣ በርቱ። ስለ ዩቲዩብ እኔም እውቀት ኖሮኝ ሳይሆን ላይቭም ላይ የተጠየቅኩት አንዳንድ ጥያቄ ስላለ ነው። እንደዚህ የምታውቁኝም ደግሞ የጠየቃችሁ ነገር ስለምትጠይቁኝ እኔ ዩቲዩብ ላይ ብዙም ያን ያክል እውቀት እንኳን ባይኖረኝ የማውቃቸው ነገር እንደዚህ ናቸው። አንደኛ በጣም መስት የሆነው ነገር ምንድነው? የሰው ቪዲዮ አትልቀቁ። የሰው ቪዲዮ አትልቀቁ። ካቻላችሁ ላይቭ ስትሪም ከከፈተላችሁ በኋላ ላይቫችሁ ግቡ። ላይቭ ግቡ፣ ሰዓት ይቆጥራል። ገባችሁ? ሰዓት ይቆጥራል። ሰዓቱን ደግሞ ግዴታ 365 ቀን ድረስ ታገሉ። እንደምንም ብላችሁ ከጀመራችሁ እንዳታቋርጡ። በቃ
እንዴ ወጥረው የሰሩት በ5 ወር ሞኔታይዝ የሆኑ ነው። ዩቲዩብ እንደሚከፍላችሁ እርግጠኛ ሆናችሁ ሰርታችሁ እንደምታገኙ እርግጠኛ ሆናችሁ እንዴ ኢትዮጵያ አሁን ገብተው ወላይ ዘና ብለው የሚኖሩት ጓደኞቻችን በምንድን ነው? አብዛኞቻቸው በዩቲዩብ ነው። ዩቲዩብ የሌላት ደግሞ ጓደኛችን ሂዳ በ2 ወራት ተመልሳ እየመጣች ነው። ገባችሁ? ስለዚህ ኢትዮጵያ ደግሞ ከገባችሁ በቃ ኮሽና እየሰራችሁም ሆነ ልብስ እያጠባችሁም ሆነ መንገድ ላይ እየሄዳችሁም ሆነ ቤተሰባችሁ ጋር ምሳም ግብዣም ቦታ ላይ ይሁን ያን ሁላ እየቀረጻችሁ ብትልኩ ወደ ኢትዮጵያ የምትገቡ ከሆነ አሁን ከኤርፖርት ጀምራችሁ ከኪሎ ከሻንጣ ከእቃ ከዚህ ሁሉ ጀምሮ ይሄ እኮ ቀላል ነው እኮ። ኮንቴንት እኮ መምረጥ እኮ ብዙም አያስፈልገንም እኮ ዩቲዩብ ለመስራት ማለት ነው። እኔ አብዛኛውን ጊዜ ቪዲዮ ለመስራት አይመስለኝም። ብዙ መርጦ ብዙ ኮንቴንት ይኖራል የዩቲዩብ ማለት ነው። ግን ያንን ሁሉ እንትን ብለን አቀናብሮ ምን ብሎ እንደዚህ ቪዲዮ ለመስራት በጣም ትንሽ ከበድ ስለሚል ነው። ለማንኛውም ጓደኞቼ በተረፈ አመሰግናለሁኝ። የሚስተካከል ነገር ካለ አስተካክሉ። እኔም የተሳሳትኩት ነገር ካለ አርሙኝ። አመሰግናለሁ። ማንኛውም ባይ ባይ።